ባሌ ስል ባል ብርቁ ይላሉ እንዴ? ብርቅማ ነው። በ80 የተገባ ባል ብርቅ ያልሆነ በምን ሊሆን ነው? ብርቅማ ነው። ዛሬ እንዳንቺ ስታምፕ ሲያደርጉላቸው ባሌና ሚስት የማይባባሉት እኮ ሌሎቹ ሜሴንጀር ላይ እየተፈራረሙ ነው። ኦፍ ኮርስ ወንድሜ እኔማ መዝገብ ትልቅ መዝገብ ይዤ ነው እንጂ እንትን ያልኩት። እኔ ግን መስፍኔን ሳልጠይቅ በሳሪ ብቻ አላምንም። አሁን እያስፈራኝ ስሉ እንዴ ወንድሜ ምን ትጠይቀው? ምን ፈልገህ? አታምነኝም? አምንሻለሁ ግን እንደ አሁን እኮ እያልሻለሽ አንቺ ሰው አምጥቶልኝ በቃ ተከብሬ እዛ ፍርድ ቤት ምናምን ስትይ ይሄ ልጅ ፍርድ ቤት የሄደው ምን ሆኖ ነው? ወንድሜ ለፊርማ ወንድሜ ለፊርማ ትልቁ ፍርድ ቤት ጋብቻ ለማድረግ ልንገርህ። ኦኬ ሲፈርሙልሽ ስታምፕ ሲያደርጉ ለምንድን ነው ከመስፍኔ ስም ላይ ስታምፕ አድርጉ ያልሽው? ለምንድን ነው ማተቡን እዛ ላይ የምትውበት ከስሙ ላይ ያልሽው? ፊርማው ላይ ስማኝ ምን ብሎ እንደፈረመ ልንገርህ። እጄን ይዞ በጎደላ ያያር ዘልደታ ምስክር ነው የተማርሽ ሰው አንቺ። ወይኔ እጄን ይዞ በምንም ነገር ላለያት ልንከባከባት ምናምን ብሎ ነው የፈረመው። ወደለ ሞላና ኦፍ ኮርስ እንደ በቃ ምንም ነገር እንትን ላልላት ብሎ ፈረመ። ከዛ ሳሪ አንድ ቁም ነገር ልንገርሽ እና ጠይቅሽና እስኪ አንቺ ማብራሪው ልምዱም ስላለሽ በቦታውም ስላለሽበት ቆይ ለሪሌሽንሽፕ ወይም ደግሞ ይሄ ለፍቅር ግንኙነት በተለይ ሰው ከመጋባታቸው በፊት ለሪሌሽንሽፕ እንቅፋት ነው መሆን የለበትም የምትይው ነገር ምንድን ነው? የኔ ውድ እንዴት ነሽ? ለሪሌሽንሽፕ ማለት ይኸውልሽ ሰዎች አሁን መጀመሪያ ይተያያሉ፣ ይተጫጫሉ አይደለ? ያወራሉ ታቸው ነው። በቃ እንደዛ ሆኖ የሚያስቡት ግን ትዳር ነው አይደለ? አዘንዶ ትዳር እንደሚጋቡ ነው እና በዛ መካከል ያለው ፕሮሰስ አጠቃላይ የሁሉ ጊዜ ማለት እንደው ዘደይ ቀጥል እኮ አይደለም እሱ በስተመጨረሻ እንደማለት ነው። እሱ ግን እንደሚጋቡ ያውቃሉ። በመካከል የሚያደርጉት መነጋገር፣ መጠናናት ምናምን እሱ እንደ ሪሌሽንሽፕ ነው የሚቆጠረው እና እሱ ነገር እንዳይቀጥል የሚያደርገው ወይም ደግሞ ትዳር ላይ እንዳይደርስ ፍቅር እንቅፋት የሚሆነው ፍሬ እንዳያፈራ የሚያደርገው ነገር ምንድን ነው? ቦይ ፍሬንድ ገርል ፍሬንዱ ነው ወደ ትዳር እንዳይመጡ የሚያረጋቸው ምንድን ነው የምትለው ጥያቄው? አለመተማመን። ትክክል። አንዱ አለመተማመን ነው። ኮመንት ተጠብቂ እስኪ በአንቺ መልሽልን። ያው እውነትም አለመተማመን ነው ማለት አሁን ለምሳሌ ቦይ ፍሬንድ ገርል ፍሬንዱ ነው ወደ ትዳር ህይወት ለመግባት በቃ እንደዚህ ምናምን ዋናውም አለመተማመን ነው። አንድ ሁለተኛ ደግሞ በቃ ወይ ደግሞ ከልብ የምትወደው ወይም ደግሞ የምትወዳት አይደለች ማለት አትዋደድም፣ አትፋቀርም፣ ፍቅር የለም። ፍቅር ቢኖርህ ኖሮ የምትዋደድ ቢሆን ኖሮ በተአምር ልትለያይ አትችልም። እንደውም ሞር ወደ ትዳሩ ወደ ህይወቱ ትገባ ነበር። ካለበለዛ ግን ፍቅር ከሌለ ማለት እንደዚህ እንዴት የውሸት ስለሚሆን ይመስለኛል ወንድሜ ሚኪ። የውሸት ቢሆንማ ፍቅር የማይጀምሩም ሪሌሽንሽፕም አይጀምሩ። ይሄ ለወደፊት እናስብ እንደዚህ ምናምን እንዴት ምናምን አይሉም እኮ። እሱ አይደለም ተዋደዋል እኮ እንደሚጋቡ ነው የሚያውቁት። ታዲያ ከተዋደዱ ለምን ይጋቡ እኮ? እሱ የማይሆነው ምን ሲሆን ነው? ምን ሲፈጠር ምን አይነት ነገር ሲገጥማቸው ነው እኮ ነገርኩ። አለመተማመንና ፍቅር ሳይኖር ነው። ፍቅርማ ሲኖር እኮ ሚኪ አብሮ ለመኖር እኮ ምንም የሚያግደው የለም እንዴ። በአንድ ነጠላ እናስቀድስ አይደል? አሁን እኔና ባሌ ፍቅር ስላለ ሲወጣም ባሌ ነው፣ ሲገባም ባሌ ነው፣ ሲመጣም ባሌ ነው፣ ሲሄድም ባሌ ሚስቴ ነው። ከኢትዮጵያ ድረስ መጥቶ ያገባኝ ፍቅር ቢኖር ነው እንጂ ፍቅር እኮ ስለሌለ እኮ ነው ወንድሜ። ፍቅር ቢኖር ከየትኛውም ዓለም መጥቶ አንተ እንኳን አብረህ ሆነ ቦይፍሬንድ ገርል ፍሬንድ ሆነ ቀርቶ አይደለም ባትሆን እንኳን ፍቅር ካለ ከየትም ዓለም መጥቶ ያገባል፣ ትጋባለህ። ከታች አንድ ኮመንት አየሁ፣ ጥሩ ኮመንት። ሁለቱ የሚዋደዱ ሰዎች የተዋደዱ ለወደፊት እያሰቡ ትዳር ላይ እንዳይደርሱ የሚያደርጋቸው ነገር ምን ነበር ስል በትክክል የመለሰልኝ ሰው ልንገርሽ። ከታች አልቃ ገብነት። ይህም በነገራችን ላይ መንግስትም አጽንቶ ይናገራል። የውጭ ጣልቃ የሌላ ሰው ጣልቃ ገብነት እሱ እንድታብራሪ ነበረ።
አንድ እሱ ነው። ሌላ ቀጤሽ አንደኛው ይሄ ነው። ሌላኛው ወንድሜ ስማኝ፣ ፍቅር ከሌለህ ሁሉም ነገር ሰላም የለውም። የመጀመሪያው ፓርት ፍቅር ካለ ጣልቃ ገብነት ምንም አይመስልህ፣ ወሬ ምንም አይመስልህ፣ መተማመንም ምንም አይመስልህ። ፍቅር ካለ ፍቅር አለመኖር በጣም ከፍተኛ ችግር ነው። በቃ ፍቅር የክርስቶስ ነው። ፍቅር ሲኖርህ አይተህም እንዳላየህ ሰምተህም እንዳልሰማህ ቅናትም የለ ገብሬ ገንባ ተሰማ ቡልቻ ወላ ገመዳ ወላ ጫልቱ ዩ ዶንት ኬር አባውት። ምክንያቱም ፍቅር አለ። ፍቅር ሳይኖር ሲቀር ግን ወንድሜ ትከታተላለህ። ሶስተኛ ሰው ጣልቃ ሲገባ ትከተላለህ የሚለውን እምነት አይኖርህም። ምንም ነገር ሰላም አይሰጥህም። ስለዚህ ምን ትሆናለህ? እንኳን ለትዳር ቀርቶ ቦይፍሬንዱ ገርል ፍሬንዱም ይቀራል። ፍቅር ሲኖር ግን ሁሉም ማድረግ ትችላለህ። የኛ ችግሩ ፍቅራችን የላይ ነው፣ የሆነ ቀለታ ድረስ ነው እንጂ እኮ ወንድሜ የምትወዳትን ልጅ ፍቅረኛ የምትላትን ልጅ ፍቅር ካለ ሰው ቢልህ ባይልህ የከሌ ጣልቃ ገብነት ቢል እንዴ ስንቶቹ ናቸው እናቱ ይህን እንዳታገባ አባቱ ይህን እንዳታገቢ ምናምን ተባብለው እኮ ፍቅር ስላለ የተጋቡት አይደል? ሰው ጣልቃ ገብቶ። ስለዚህ የመጀመሪያው ነገር ፍቅር ነው። እኔ እንደሚመስለኝ ፍቅር ሲኖር ሰላም አለ። ምንም ለማንም ቦታ አትሰጥም፣ ጊዜም አትሰጥም፣ ወሬም አትሰማም። ማንም ጣልቃ ቢገባ በቃ ምንም አይመስልም። እንደኔ ግን ምን መሰለሽ አሁን ጣልቃ ገብነቱ ብቻ ሳይሆን መተሳሰብ የሚባል ነገርም አለ። ገብቶሻል አይደል? ስትዋደጅ እኮ እየተዋደድሽ እኮ መቶጁን ሰው ታጫለሽ። መተሳሰብ ከሌለ እነዚህ ሰላም፣ ፍቅር፣ ተስፋ መኖር አለባቸው በመጀመሪያ ደረጃ አይደለ? ከዛ በኋላ መተሳሰብ፣ እምነት፣ ጽናት፣ እነዚህ ብዙ ነገሮች አሉ። እነዚህ ነገሮች እነሱ እንድትነኪያቸው ነበር የጠየቁሽ። ምክንያቱም አንቺ ስለኖርሽበት። አሁን ምሳሌ አንቺና ባለቤትሽ መጀመሪያ ስትተሳሰቡ እምነቱ ነበራችሁ፣ ጸንታችኋን፣ ፍቅሩ አለ፣ ሰላሙ አለ፣ መጨረሻ ለትዳር ደረሳችሁ አይደለ? ስለዚህ ሰው ለትዳር ሪሌሽንሽፕም ከጀመረ ወይም ደግሞ ከማንም ሰው ጋር እንደዚህ አይነት ንግግር ከጀመረ ተስፋ ማድረግ አለበት። የመጀመሪያው እንጋባለን የሚል አይደለ? ተስፋ እምነቱ መኖር አለበት፣ መጽናት አለበት። ስለዚህ በዛ በመካከል እንኳ የእምነት መሸርሸር ቢመጣ በመጽናት አለት ላይ መጽናት እንደሚባለው ጸንቶ መቆም አለበት ብዬ አስባለሁ። እና እነዚህ ነገሮች ሰላም፣ ተስፋ፣ ፍቅር፣ እነዚህ ጽናት ምናምን እነዚህ ነገሮች ካሉ ትዳር ላይ ይደርሳል ፍቅራቸው ሪሌሽንሽፓቸው ብዬ አስባለሁ። ግን እስኪ ደግሞ ወደ ትዳር ከገቡ በኋላ ሰዎች መጠንቀቅ ያለባቸው ነገር ምንድን ነው? እስኪ ንገረኝ አንቺ ደግሞ። ወደ ትዳር ከገቡ በኋላ ትዳሩ ጤናማ ትዳር እንዲሆን እንዲቀጥል ምንም እንከን እንዳይወጣለት ሰው ምን ማድረግ አለበት? ቅድመ ዝግጅት ማለት ነው ምን መሆን አለበት? ወደ ትዳር ከገባህ በኋላ ምንም ይሁን ምንም ሶስተኛ ሰው ጣልቃ ለማስገባት ብቻ ተደረሰ ሰላም የሚሆነው በምንም በነገራችን ላይ ይሄ ሪሌሽንሽፕ ላይ እያሉም ገና በመተጫጨትም በወሬም ደረጃ እያሉ እያሰቡ እያለም ጣልቃ ገብነት መኖር የለበትም። እንደውም ለምን መሰለሽ ይሄ በጣም